በእግዚአብሔር አርአያ ተፈጥረናል ስትሉ ምን ማለታችሁ ነው? በእግዚአብሔር አምሳል ተፈጥር ያለው ስትል ምን ማለት ነው? በአምሳሉ ተፈጥር ያለው ስትይ ምን ማለትሽ ነው? ወንዱም ሴቱም በእግዚአብሔር አርአያ ላይ ተፈጠረው፣ በእግዚአብሔር አምሳል ላይ ተፈጠረው። በምንድነው እግዚአብሔርን የምንመስለው ብላችሁ ታስቡ። ዝም ብሎ ይሄ የአካል አገላለጦች ነገሮች ይኖራል። ድንገት እግዚአብሔር አይን አለው፣ እግዚአብሔር ይሰማል፣ ጆሮ አለው፣ እግዚአብሔር ቀኝ አለው፣ ቀኝ ሰማያትን ዘርግታለች፣ እጄ ምድርን አጽንታለች ሊል ይችላል። እንደዚህ እንደኔና እንደናንተ እንደዚህ የሚዳበስ የሚዳሰስ አካል ፈጽሞ የለውም። እግዚአብሔር በነፍሳችን ነው እግዚአብሔርን የምንመስለው። ልዩ ምስጢር ነው። ነፍስ አለን። ያቺ ነፍስ ደግሞ ዘፍጥረት ምዕራፍ 2 ቁጥር 7 ላይ የእግዚአብሔር ቃል ምን ይላል? አዳምና ሔዋንን ከምድር አፈር ካበጃቸው በኋላ በአፍንጫው የሕይወት እስትንፋስ እፍ አለበት፣ ሰው ሕያው ነፍስ ያለው ፍጡር ሆነ ይላል። ሰው ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ነፍስ ወንዱም ነፍስ አለው፣ ሴቷም ነፍስ አላት። የሰው ልጅ ሁሉ ነፍስ አለው። ስለዚህ እግዚአብሔር በነፍስ ነው እኛ የምንመስለው። እንዴት ብትሉ ነፍስ 3 ባህሪያት አሏት። 3 ባህሪ ያላት ነፍስ 3 ባህሪ ያላት ነፍስ ምን ካላችሁኝ፣ አንደኛ ነፍስ ለባዊት ናት፣ ልብ የምታደርግ እንደ ልብ። 2 ነፍስ ነባቢት ናት፣ የምትናገር ቃል። 3ኛ ነፍስ ሕያዊት ናት፣ እስትንፋስ። ስለዚህ በኩነት አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ሕይወት ነው ያልነው ነፍሳችን እነዚህ 3 ባህሪያት አሏት። ለባዊት ልብ የምታደርግ፣ ነባቢት የምትናገር፣ ሕያዊት ሕያው የምትሆን። ነፍስ አትሞትም፣ ሕያው ናት። ያቺ ነፍስ ወደ እግዚአብሔር ትሰጣለች፣ ትሄዳለች፣ ትሰጣለች። መክብብ 12 ቁጥር 7 እኮ ነፍስ ወደ እግዚአብሔር ሳትመለስ ፈጣሪን አስብ የሚለው እኮ ያለው። ነፍስ ትመለሳለች፣ ትሄዳለች። መዝሙረ ዳዊት 22 ላይ እኮ ነፍሴን መለሳት የሚለው እኮ እሱን የሰጠን ወደ እሱ ይወስዳታል። ስለዚህ ነፍስ 3 ባህሪ ያላት። ምን አልኩኝ? ከኔ ድገሙ እያንዳንዳችሁ። 1 ለባዊት ልብ የምታደርግ፣ 2 ነባቢት የምትናገር ቃል፣ 3 ሕያዊት እስትንፋስ ሕያው የሆነች ነፍስ። እነዚህ 3 ባህሪያት አሏት። ግን ስንት ነፍስ ነው የምትባለው? 3 ነፍስ አትባልም። ስንት ነፍስ? 1 ነፍስ።